ይቺ ናት ካለሰራተኛ ችግር የለውም ልጆች ትልልቅ ናቸው። ካለሰራተኛ መኖር እችላለሁ አላለችም። እንደዚህ አይነት ቤት እነዚህ ናቸው ትልልቆች ልጆች። እሱ አሁን ፍስ ቅዱስ አለ አምላክ። ጉራዋ ግን ጉራ አይደለም ሴትዬ። ይሄ በሶስት ቀን ውስጥ እንደዚህ የሚያደርጉት ማለት ነው። ማለት ቀን ተኝተው ይውላሉ። ማታ እኔ ወደ ክላሴ ስሄድ ይነሳሉ። ኩሽናውንም እንደዚህ ነው የማገኘው። ምንም አይነት እንትን ውስጥ የለም። ወላ ሳህን ወላ ገብሽ ወላ ምናምን ማለት ነው። ልብሱንም እንደዚህ ነው የሚያደርጉት። በፊት እንደመጣሁ አካባቢ እንደዚህ ነበር ያገኘሁትኝና ረታትቤ ነበር ያስቀመጥኩላቸው። አሁን ላይ አራትም በነገራችን ላይ ብድግ አድርጌ ጅግጅግ ነው። ሌላውን ቆሻሻውን ብቻ ነው እንጂ በፊት እንደመጣው እንደዚህ ነበር ያገኘሁትና በደንብ ነበር ያጸዳሁላቸው። በደንብ ነበር ያጸዳሁላቸው። ከዛ ላይ ልብሱ ቆሻሻውን ልብስ የውስጥ ልብሳቸውን ሁሉ ነገራቸው እዚህ ልብሱ ጋር ንጹህ ጋር ስለሚያደርጉት ንጹህና ቆሻሻውን መለየት አይቻልም። በጣም ይሸታል ልብሱ ራሱ ማለት ነው። ይሄ ደግሞ የታችኛው ላይ ያለው ክላሳቸው ነው። ብቻ ተመስገን። እስኪ ይሁን እኛ እንደዚህ ሆነን ሰርተን አስቀምጡልን ወይ ቤት ሰሩልን ብለን ስንሰጣቸው ደግሞ ይኸው ጥፍትፍት አድርገው ለምን ብለን ልፋታችንን ስለምናውቅ ስንናደድ ደግሞ እንግዲህ በአባት ደረጃ የተባለውን ሰምታችኋል። ብቻ ፈጣሪ ይሁነን። እዚህ ጋር ጠፋያ ከፍቼ ነው እንትን የምለው ማለት ነው መሰዳው። ምክንያቱም ብርዱ ብርድ አይደለም። ቁምሳጥን ከዚህ ውጭ አለ ሌላ ቁምሳጥን የሴትዮዋ 8 ተከፋች አለ ባዶ ነው። ይሄ ከዚህ የሚለብሱት በጣም ጥቂት ልብስ ነው። ጥቂት ልብስ ቢሞቱ አይጥሉም። አለ የልጅነታቸው ሁሉ ልብስ የሆነ ልብስ ሲፈለግ ማግኘት አይቻልም። ምክንያቱም የተተረማመሰ ስለሆነ ማለት ነው። እና ብቻ ግን ተመስገን። እስኪ ይሁን ተመስገን። ጨርሻለሁ። አሁን ልገባ ነው ወደ ሀገሬ። እግዚአብሔር ይመስገን። ይብላኝ ለነሱ። ባለፈው ሰራተኛ ከዚህ ጓደኛዬን ላምጣልሽ ምናምን ለረመዳን ቆይ ስትለኝ አይ እኔ ረመዳን አልቆይም ጓደኛዬን ላምጣልሽ ስላት አይ ችግር የለውም እሷ ልትጠልብ ነበር። አሁን መጥለብም አልቻለችም። ምክንያቱም ሳውዲ ስለሆነ ዜግነቷ ተነስቷል ማለት ነው። እኔማ አንድ እህቴን ላመጣላት ነበር። እንደው ወይኔ ለእሷ ተስፋ ሰጥቼ የማይሆን ሆነ ማለት ነው። ማምጣት አትችልም ሰራተኛ ተባለ እና መጀመሪያ እሷ የምትመጣ መስሎኝ እዚህ ላምጣልሽ እሷ እስከምትመጣ እኔ ረመዳን መቆየት አልችልም ስላት አንዴ ፍልስ ትላለች። እኔ በነፃ ልሰራ አላት። እኔም ግርም የሚለኝ ነገር እናንተን ደሞዝ እየከፈላችሁ ሌላ ሰው እናምጣ ስትሏቸው ይምጣላችሁ ስትሉኝ ያለን ወጣ ነው ሌላ ላምጣላችሁ ስትሏቸው ማአንዴ ፍልስ የሚሉት ነገር ግርም ይለኛል ማለት ነው። ማአንዴ ፍልስ ትለኛለች። እኔ በነፃ ልሰራ አላት። ደሞዝ እንደውም ከኔ በታች ነው የሚመጣላት። ከኔ በላይ ደሞዝ አልሆነባት እና እኔማ ትልልቆች ስለሆኑ ልጆች ረመዳን ነው እንጂ እንደው ሰራተኛ ባይኖረኝ ሳለች ማለት ነው። የዚህ ባለቤት ናት ካለ ሰራተኛ የምትኖረው። እንደው ግርም አለኝ። ያርግልሽ፣ ምኞት አይከለከል። ለነገሩ በወሩ ቤቱ ከውጭ ስትገባ የቤቱ ሽታ ላስቀምጣት ሲል ታመጣለች። የዚህ ካልሳቸውን ውልቅ አድርገው ከዚህ ከንጹህ ልብስ ጋር የውስጥ ልብሳቸውን ምናምን ፓንታቸውን ውልቅ አድርገው እዚህ ልብሱ ጋር ያደርጉታል። ብቻ ይሁን ተመስገን። አረብ ቤት እኮ ማናየው የለም። ውይ አሁን ይሄን ሁሉ ጅግጅግ አድርጌዋለሁ። ጅግጅግ እንዴ አልቻልኩም። ወገቤን ልቁረጥ።
ችግችግ አድርጌ ሻንጣ ውስጥ ሻንጣው ላይ የሚገባውን ሻንጣ የቻለውን ሻንጣው ላይ ፌስታል በፌስታል በእጅ ዝባሊያ ሁላ አድርጌ አስቀምጬላቸዋለሁ። ምክንያቱም አልቻልኩም። በስመ አብ ወወልድ ወመንፈስ ቅዱስ። ሁልጊዜ ነው እንደዚህ የሚሆነው። ወጣ ሲሉ በቃ እንደዚህ ነው የሚያደርገው። አንድ ልብስ ሲፈለግ እንደዚህ ነው የሚሆነው። ብቻ ግን ተመስገን፣ ይሁን ለበጎ ነው።